بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، صلوات ربي وسلامه على سيدنا محمد وعلى آله وصحبه وسلم. بعد، أحبتي في الله، أذكر نفسي وإياكم بإخلاص النية لله تعالى. إن شاء الله ዛሬ የምናየው ትንሽ ሐዲስ ትንሽ ፋኢዳዋ ደግሞ በጣም የገዘፈ ትልቅ የሆነ ማለት ነው። ትንሽ ሐዲስ ነው። ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ። ከእናንተ በላጩ እኮ ኸይሩኩም፣ አሁን ከሰው ልጅ ከተባለ ሁሉ የሚሻል በላጭ የሆነ መልካሙ አለ መን ተዓለመ አልቁርአነ ቁርአንን የተማረ ምክንያቱም ሐላል የሚያውቀው እሱ ነው፣ ሐራም የሚያውቀው እሱ ነው። ኡስታዝ ዓሊም የሆነ ሰው ማለት ነው። ተምሮ የሚያስተምር ማለት ነው። ስለዚህ ምንድነው ይሄ ብዙ ነገር ነው የያዘው ማለት ነው። ወንድሞች ስለ ነቢዩ ዓለይሂ ሰላቱ ወሰላም ነው የምናገረው፣ ስለ አላሁ ተዓላ ነው የምናገረው። ስለዚህ አላሁ ተዓላንም ደግሞ የሚፈራው ማን ነው? ስለ አላህ የበለጠ የሚፈራ የሚያውቀው ደግሞ ያ የሚያውቀው ሰው ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ። እኔን የበለጠ የሚፈሩት የሚጠነቀቁት እነዛ ዓሊሞች ናቸው። ዓቢድም አለ፣ አላህን እንፈራለን፣ በአግባቡ የምንፈራ አላህን እንፈራለን የምንለን ብዙ ነው። ከዛ ውስጥ አላሁ ተዓላ ራሱ መርጦ ያወጣቸው እነማንን ነው? ዑለማዎች ማለት ነው። ኢነማ የኽሸ አላህ ሚን ዒባዲሂ ልዑለማ፣ ከነዚያ ባሪያዎች ውስጥ እኔን የበለጠ የሚፈሩ ዑለማዎች ናቸው። ሱብሓነላህ። አላሁ ተዓላ ዑለማዎችን ማለት ነው ያብዛል በያሉበት ዓለም አላህ ይጠብቃል።